ጨረቃ ራሱ ባንቺ ትቀናለች እያለች ትገኛለች። እዝራ ለራት ይዤሽ መውጣት ትፈልጋለሁ አይደል እንዴ ውዴ? አረ ውዴ አባሽ ጥፋ። አንደኛሽን ፊትለፊታችን ለምን አትጋቡም? ማህደር ከዛ ቤት ከመምጣቷ በፊት እዝራን እንደምትወደውና እንደምታፈቅረው ለሱ ሰራተኛ ሆና እንደመጣች ሁላ እዝራን ግራ እያጋባው የሚገኘው ነገር የቤት ሰራተኛ እንደሆነች ነገር ያስመስላ ቆይታ አሁን ደግሞ እንደምታፈቅረው እንደምትወደው እየነገረችው ነው። ለሱ ብላ ላይ በላይ ሆኖበታል። ምናልባት ሀብልን ስለማይወዳት ሊሆን ይችላል። እውኑም ደግሞ እኔ ከሀብል ጋር እንድኖር ሀብልን በመግባቷ የማረባና የማልጠቅም ሰው ሴት ነኝ፣ አልፈልግም፣ ሁሉ ነገር ከአቅሜ በላይ ነው እያለች እዝራ ይህንን ነገር ግን እዝራ መቀበል አልፈለገም። እንዲሁም ደግሞ አስተዋይነቷ እጅጉንም አድርጎታል። እንዲሁም በአሁኑ ሰዓት ደግሞ አባቷ ለ4 ወር ጊዜ ሰጥቶታል። እሷን መውደድና ማፍቀር ካልቻልክ ከዛም በኋላ አላስገድድህም፣ እንደ ባልና ሚስት ማስመሰል ሳይሆን እንደ እውነተኛ ፍቅረኛ ከዛም በኋላ ካልወደካት እኔም አላስገድድህም